ሰላም እንዴት ናችሁ? የጤናፔዲያ ቤተሰቦች ዛሬ ይዤላችሁ የመጣሁት ኒውሮሎጂ ላይ ኮመንሊ ኢንክሌክስ ላይ እንዲሁም ደግሞ ሲኦሲ ኤግዛማችሁ ላይ የሚጠየቅ ቶፒክ ነው። ይሄ ፊዚዮሎጂ እና አናቶሚ ነው በዋናነት። ክላሲካል ማኒፌስቴሽን ኦኬ፣ ክላሲካል ማኒፌስቴሽን ክላሲካል ማኒፌስቴሽንስ ኦፍ ሜኒንጃይቲስ እነማን ናቸው? ዋና የሜኒንጃይቲስ ምልክቶች እነማን ናቸው? ኤግዛም ላይ ኮመንሊ የሚጠየቀው ይሄ ነው። ኦኬ፣ ሲኦሲ ኤግዛም ላይ ኮመንሊ የሚጠየቁት እነዚህን ጥያቄዎች ናቸው። ኦኬ፣ ከሜኒንጃይቲስ ጋር በተገናኘ ማለት ስለዚህ አንደኛው ክላሲካል ትሪያድ እንላቸዋለን። ክላሲካል ትሪያድስ ኦፍ ሜኒንጃይቲስ ዋና የሜኒንጃይቲስ ምልክቶች ትሪያድ ሶስት ናቸው። ትራይ ኦኬ፣ አንደኛው ፊቨር ከፍተኛ የሆነ የቴምፕሬቸር መጨመር ማለት ነው ፊቨር። ኦኬ፣ ምክንያቱም ሜኒንጃይቲስ ኢንፍላሜሽን ነው። ዱሪንግ ኢንፍላሜሽን ደግሞ ምን ይኖራል? ዱሪንግ ኢንፍላሜሽን ኢንፍላማቶሪ ሪአክሽኖች ወይም ደግሞ ኬሚካል ዲቶች ይለቀቃሉ እና ሳይቶኪን ኦኬ፣ ሳይቶኪንስ ሌሎች እንዲሁም ደግሞ ይሄን እነዚህ ነገሮች ሲኖር ደግሞ ኢንፍላማቶሪ ሪአክሽን ሲኖር ምን ይኖራል? ሃይፖታላመስ ቴምፕሬቸራችንን ከፍ ያደርገዋል። ኦኬ፣ ሴት ፖይንት ላይ ወይም ደግሞ ከፍ ያደርገዋል። ሶ ፊቨር አንደኛው ከክላሲካል ትሪያድ ውስጥ ፊቨር አንደኛው ነው። ሁለተኛው ሄዴክ ኦኬ፣ ሲቪር ሄዴክ ይኖራቸዋል። ሶስተኛው ሚውቹዋል ሪጂዲቲ ኦኬ፣ ሪጂድ መሆን ወይም ደግሞ መኮማተር ኦኬ፣ ሪጂድ ኩምትር ብላ ተቀላለች ኑቻችን ኔክ አካባቢ ወይም ደግሞ ኔክ ስቲፍነስ ኦኬ፣ ኔካቸው እንደፈለጉ ማንቀሳቀስ ወይም ደግሞ ሙቭ ማድረግ አይችሉም። አገኝ ደግሞ ሙቭ ሲያደርጉ ህመም ይኖራል ማለት ነው። ኒቹራል ወይም ደግሞ ኔክ ስቲፍነስ ምክንያቱም ሚኒንጅስ ሪቴት ሆናለች ኢንፍሌም ሆናለች። ስለዚህ ወደ ስፓይናል ኮርድ እንዲሁም ደግሞ ወደ ታች ህመሙ ፔኑ ይወርዳል። ሶ ኒቹራል ሪጂዲቲ። ስለዚህ ክላሲካል ትሪያድ አንደኛው ይሄ ነው፣ ፊቨር ነው። ሁለተኛው ሄዴክ ነው። ሶስተኛው ኒቹራል ሪጂዲቲ ወይም ደግሞ ኔክ ስቲፍነስ ነው። ሌሎቹ ምልክቶች ናውዣ፣ ቮሚቲንግ ኦኬ፣ ናውዣ ኦር ቮሚቲንግ ይኖራቸዋል። ሌላው ፎቶፎቢያ ለላይት በጣም ሴንሲቲቭ ናቸው። ስለዚህ ላይት በሚያዩበት ሰዓት ፔን ይኖራቸዋል ወይም ደግሞ አይኔን አመመኝ የሚል እንትን ይኖራል፣ ኮምፕሌን ያደርጋሉ። ስለዚህ ፎቶፎቢያ፣ ናውዣ፣ ቮሚቲንግ ተጨማሪ ምልክቶች ናቸው። ሶ ኤግዛም ላይ እነዚህ ምልክቶች ማወቅ በጣም ጠቃሚ ነው። በተለይም ደግሞ ክላሲካል ትሪያዶች ፊቨር። ስለዚህ ሜኒንጃይቲስ ከተባለ ፊቨር፣ ሄዴክ እና ሚውቹዋል ሪጂዲቲ ዋና የሜኒንጃይቲስ ምልክቶች ናቸው። ሶ ሌላው ቀጣይ ቪዲዮ ዲያግኖሲስ ትሪትመንቱን በቀጣይ ቪዲዮ ሁላችሁም ሰብስክራይብ ወይም ደግሞ ፎሎ ማድረግ እንዳትረሱ። መልካም ጊዜ ባይ ጋይስ 150 እናስገባቸው። ፎሎ አድርጉ። ፎሎ ማድረግ እንዳይረሳ ፕሊዝ። 150 እናስገባቸው። ወዳችኋለሁ። ባይ